ለምንድን ነው የምንሰጠው? ለተሰጠንለት መሰጫ መንገድ ስለሆነ ነው። መጽሐፉ ሲናገር ምን አለ? ብል በማይበላበት ሌባ ቆፍሮ በማይሰርቅበት ለእናንተ መዝገብን በሰማይ አከማችሁ። በምድር ላይ ብቻ አይደለም። የኢንቨስትመንት ጥበብ ነው ክርስቶስ ኢየሱስ የሰጠው። ምድራዊ ነገር ላይ ብቻ፣ ምድር ላይ ብቻ፣ ጠፊ በሆነ ነገር ብቻ፣ ዘላለማዊ መታሰቢያ በሌለበት ስፍራ ብቻ ኢንቨስት አታርጉ። ዘላለማዊ መታሰቢያ ባለው ኢተርናል ሲግኒፊካንስ ባለው ዘላለማዊ ዋጋ ባለው ኢተርናል ሲግኒፊካንስ ባለው ዘላለማዊ መታሰቢያ ባለው በሰማይም ነገር ላይ ኢንቨስት አድርጉ። በሰማይ ኢንቨስት ስታደርጉ አንደኛ የሰማዩ ዋስትና አለው። ሌባ ቆፍሮ አይሰርቅም፣ ብልም ደግሞ አያበላሸውም። ዋስትና አለው። ዛሬ ኢንቨስት ብታረግ ገቢ ሆኖ ዲፖዚትድ ሆኗል። ዲፕሪሺየት አያረግም፣ ዲቫሉ አያረግም። it has been saved። ገቢ ሆኖ ዋየር ሆኖ ለእግዚአብሔር መንግስት የሰጣችሁት በሙሉ ያረጋችሁት በጉልበት ቢሆን በገንዘብ ቢሆን በምንም ቢሆን ያረጋችሁት ነገር ሁሉ ተጠብቆላችኋል። ሀብት አላችሁ። በሰማይ ሀብት አላችሁ። በመንግስቱ ሀብት አላችሁ። የሚመዘን ዲፖዚት አለ እንደሰጣችሁት መጠን። ከዛ ቀጥሎ ምን ይላል? ሌባ አለመስረቁ አይደለም፣ ብልም አለመብላቱ አይደለም። ሌላው ቤኔፊት ምንድነው የዚህ ነገር ቢባል መዝገባችሁ ባለበት በዚያ ልባችሁ ደግሞ ይሆናል። ልባችሁን ምን ያንጣለ ሰስፔንድ ያደረገውና እንዴ እዚህ ነገር ላይ እኮ ኢንቨስት አድርጌያለሁ፣ ብዙ ዋጋ አስከፍሎኛል፣ የኔ ነው፣ የደከምኩበት ነው፣ የለፋውበት ነው። ልብህን ይይዘዋል። እዚህ ለተሰጣችሁት ነገር ጨምራችሁ ለመሰጠት ይዳርጋችኋል። እንድትሰጡ መዝገባችሁ ባለበት ኢንቨስት ያደረጋችሁት መስዋዕት የከፈላችሁ ዋጋ የከፈላችሁበት ነገር ያለውን እንዲሁ ኢዝሊ ልትጥሉት አትችሉም፣ ልትረሱት አትችሉም። አንዱ ጥበብ ይሄ ነው መጽሐፍ ቅዱስ የሚናገር ጌታ ያስተማረ። ለእግዚአብሔር ለመሰጠት፣ ለመንግስቱ ለመሰጠት፣ ለቤቱ ለመሰጠት ከፈለጋችሁ አንዱ መንገድ ጌታ እንድትሰጥ ብላችሁ መጸለይ ብቻ ሳይሆን እንድትሰጡ ኢንቨስት አድርጉ። እግዚአብሔር መንግስት ስጡ። ክሬዚ የሆነ ነገር ስጡ። አሜንም እኮ የደከምኩበት ነገር ነው ይላል አይደል? ሰው ኢንቨስት አድርጋለሁ ብዙ አውጥቻለሁ ትላለህ። እንዴት እንዲሁ በቀላሉ ትታገላላችሁ ከዛ ነገር እንጂ ኢዝሊ ጀርባችሁን ሰጣችሁ አትነግዱ። ኢንቨስትመንት ልብን የመያዝ ኢንቨስትመንት የማሳሳት አቅም አለ። ኢንቨስት ባረጋችሁ መጠን እንደዛው መሰጠታችሁ ደግሞ ዲግሪው ይጨምራል።